ዓለምን የሚገዙት የጦር መሳሪያዎች ናቸው ወይስ ዝግ በሆነ ቤት የሚደረጉ ስምምነቶች? በዋይት ሃውስ እና በቴል አቪቭ መካከል ያለው ግንኙነት ለብዙዎች ግልጽ የሆነ ዲፕሎማሲ ይመስላል። ነገር ግን ከዚህ በስተጀርባ ስውር ጋብቻ ተብሎ የሚጠራ ጥልቅ ምስጢር አለ። ይህ ግንኙነት ተራ ወዳጅነት ሳይሆን የአንድ ሳንቲም ሁለት ገጽታዎች ናቸው። አሜሪካ ለእስራኤል የምትሰጠው ድጋፍ ከፖለቲካዊ ጥቅም አልፎ ለምን ወደ ህልውና ጉዳይ ተቀየረ? ዛሬ በኤኤምኬ ኒውስ ይህንኑ ምስጢር እንፈታለን። እስራኤል ለመካከለኛው ምስራቅ የአሜሪካ የማይሰመጥ መርከብ አንሲንከብል ኤርክራፍት ካሪየር ተብላ ትጠራለች። በየዓመቱ የሚፈሰው በቢሊዮን የሚቆጠር ዶላር እና የቴክኖሎጂ ሽግግር በምላሹ ምን ያስገኛል? ምስጢሩ ያለው መረጃ ላይ ነው። እስራኤል በአካባቢው የአሜሪካ ዓይንና ጆሮ በመሆን ከማንም ቀድማ የደህንነት መረጃዎችን ለዋሽንግተን ታቀባለች። በሌላ በኩል ደግሞ የአሜሪካ የጦር መሳሪያ አምራቾች እስራኤልን እንደ መፈተኛ ላቦራቶሪ ይጠቀሙባታል። እያንዳንዱ በጋዛም ሆነ በሊባኖስ የሚተኮስ ሚሳኤል ለአሜሪካ ኩባንያዎች አዲስ የቴክኖሎጂ ግብዓት ነው። ይህ ስውር ጋብቻ ግን ዛሬ ላይ ፈተና ገጥሞታል። የአሜሪካ ወጣቶች ተቃውሞና የዓለም አቀፍ ጫናዎች ግንኙነቱን ወደ አዲስ ምዕራፍ እየገፉት ነው። ታዲያ ይህ ጋብቻ እስከ መቼ ይዘለቃል? አሜሪካ እስራኤልን መደገፏን ብታቆም ዓለም ምን ሊገጥማት ይችላል? እናንተስ ምን ትላላችሁ? ይህ ግንኙነት ለዓለም ሰላም ነው ወይስ ለተጨማሪ ጦርነት ምክንያት? ሐሳባችሁን በኮሜንት መስጫው ላይ ያጋሩን። ለተጨማሪ ስልታዊ ትንታኔዎች ኤኤምኬ ኒውስን ሰብስክራይብ ማድረጋችሁን አትርሱ።